እኔ እኮ በፍቅርሽ በቃ ሽባውኛለሁ። ጤና ይስጥልኝ ኢቴስ ኮል ሴንተር ሜላት እባላለሁ። ምን ልርዳው? ሰላም የኔ ቆንጆ፣ የግል ስልክሽን ልትሰጪኝ ትችያለሽ? ማንኛውንም የበረራ መረጃ ልሰጥዎት እችላለሁ። እኔ አንቺን ለማውራት በቃ የግድ ለበረራ ብዬ መደወል አለብኝ? ትንሽ ደቂቃ እንኳን ጊዜ ልትሰጪኝ አትችይም? አዎ፣ የበረራ ዋጋ መረጃ ልሰጥዎት እችላለሁ። ሜልዬ፣ እኔ እኮ እንድታረግዢልኝ እንድትወልጂልኝ የልጆቼ እናት እንድትሆኝ እኮ ነው የምፈልገው። ለጸነሱ በእርግዝና ወቅት ስለሚጓዙ ነፍሰ ጡሮችም አስፈላጊውን መረጃ ሁሉ ልሰጥዎት እችላለሁ። 1 ዓመት ሙሉ ብቻዬን ምን ያክል እንዳፈቀርኩሽስ መረጃው አለሽ? ለብቻቸው ለሚጓዙ ታዳጊዎችም ሙሉ መረጃ አለ። በነገራችን ላይ ስንጋባ ውሻዬንና ድመቴን ይዤ መምጣት እችላለሁ? በትክክል ደንበኛችን። የቤት እንስሳ ይዞ ለመጓዝ ከፈለጉም ለሱም መረጃ እንሰጥዎታለን። አረ በእናትሽ አትቀልጂብኝ። እኔ እኮ በፍቅርሽ በቃ ሽባውኛል። መራመድ ራሱ እኮ አቅቶኛል። ለአካል ጉዳተኞችም ዊልቸር በመጠቀም እንዴት በረራ ማድረግ እንደሚችሉ መረጃ ማግኘት ይችላሉ። ለምን አትረጂኝም? ይኸው ፍቅርሽ ስብርብር አድርጎኝ መቆም፣ መራመድ፣ መተኛት፣ መቀመጥ ሁሉም ነገር አቅቶኛል። በፍቅር አውሮፕላን ከአንቺ ጋር ለመብረር ምንድን ነው ማድረግ ያለብኝ? እሺ ንገሪኝ። የበረራ ትኬቱን መቁረጥ ይችላሉ። ቦታ ለማስያዝም አገልግሎቱን እንሰጥዎታለን። እኔ እኮ እንደሌላው እንዳልል በቃ ለቁም ነገር ነው የምፈልግሽ። በቃ የምሬን ነው የምፈልግሽ። ልዩ ፍላጎት ላላቸው የበረራ ተስተናጋጆችም አስፈላጊውን ሁሉ መረጃ እኛ ጋር ያገኛሉ እኮ። እሺ አንቺን እንዳገኝሽ እሺ እኔ ምን ላድርግሽ? የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ፣ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጠው? አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን በሰደፉ ስለመታው ሞቷል። እሱንም ሞተ ብለው በእንትኑ በስለቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመን። እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት ያለኝ እንዲህ ነው የምመርግለት። ነገ አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ፎሎ ሼር ታረጋላችሁ። ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው። ጎበዝ ምን እናርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይሄን አካውንት ፎሎ አርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። Nice.不好吃啊，不是那原来那味儿了。热饼味儿真好吃，就是好吃。ማንን ነው የሚያመሳድበኝ? እኔ ነው የምሳድበኝ?
አንቺ አይደለም ሌላ ሰው ነው። ሌላ ሰው ማን አለ? እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት። እና ሌላ ሰው የለማ። እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት። እንጋይ እ እንጋይ እኔ ተብላሽነን በቃ አንቺ አይደለም